ማስረጃ በመመርመር ላይ ያለ ወይም አከራካሪ የሆነ ፍሬ ነገር ስለመኖር ወይም ያለመኖሩ እውነት ወይም ሐሰት ስለመሆኑ ከሚረጋገጥባቸው ነገሮች አንዱ ነው። የማስረጃ ሚናን በተመለከተ ዳኞች መብትና ግዴታን የሚያስከትል ፍርድ ከመስጠታቸው በፊት አከራካሪ የሆኑት ፍሬ ነገሮች እውነት ወይም ሐሰት ስለመሆናቸው፣ የተከሰቱ ወይም የነበሩ ወይም ያልተከሰቱ ወይም ያልነበሩ ስለመሆናቸው በቅድሚያ መረጋገጥ ይኖርበታል። ከማረጋገጫ ነገሮች በቅድሚያ የሚጠቀሰውም ማስረጃ ነው። ውድ ተመልካቾች የማስረጃ አይነቶችን በተመለከተ አንደኛው የቃል ማስረጃ፣ ሁለተኛው የሰነድ ማስረጃ፣ ሶስተኛው ቁሳዊ ወይም ገላጭ ማስረጃ፣ አራተኛው የሳይንሳዊ ማስረጃ እንዲሁም አምስተኛው የኤሌክትሮኒክስ ማስረጃ ወይም ዲጂታል ማስረጃ በመባል ይታወቃል። ከሚረጋገጠው ፍሬ ነገር አንፃር ማስረጃን ቀጥተኛ ማስረጃ ዳይሬክት ኤቪደንስ እና ቀጥተኛ ያልሆነ ወይም ተዘዋዋሪ ማስረጃ ኢንዳይሬክት ወይም ሰርከምስታንሻል ኤቪደንስ ብሎ መክፈል ይቻላል።